የሚመስለው። አሁን የመርሳ ሰው ዝም ብሎ በቃ ሲታኮስ መሳይል አሳልፋቸው አይደል? ማን ወታደሩ በቀጥታ ዝም ብሎ እንደው ጀነን ልቦነቆ ይባሉነቆ መራ። አንተ ምንም ታረጋው ሴት ምናምን አይነኩም። አሁን ወታደሮች አይደሉም። ህዝቡ አሁን አማራጭ ምንድነው? እነሱ ወታደሮች ሲወጣ ህዝቡን ወጣ ነው ታውቃለህ። በጣም የሚገርም ነገር ነው። ውጫሌ ደርሰዋል። አሁን ውርጌሳ ምናምን ይዘዋል። እንግዲህ ሲዲዋል እንደው አመጣይሁን ተዋል ይኛል መቼም እንደው እዛ ላይ ምን ላይ እንደደረሱ እርግጠኛ መሆንን አንተና አልኩ። ያው ግን መርሳት ተኩስ የለም ዝም ብሎ አሳለፋቸው። ምንም ታውቃለህ ሰው እነሱ ራሳቸው ርችት ምናምን አላ የስታ መግለጫ እሱን እንደው ዝም ብሎ ሮኬት ብቻ ተኳኩሰው እንደው ቀጥታ መስመሩን ይዘው ዝም ብለው ሄዱ። ጦሩ ነቅሎ የሸሸ ጊዜ ህዝቡ ወጣቱ መድረሻ አይደለም ዝም ብሎ ገየር ገባ። ህዝቡስ መቼም ትናንትና በዚያ ሰግቷል እና በሰላም አሁን ምንድነው ትንሽ ወረራው ነው ሌባው ምናምን ሌባው ይሄ አካባቢው ሌባ ቤት ይፈትሻል። ሌባው ነው አሁን በከባድ እንደዚህ ቦታ ላይ ሊቦይ ናቸው ብዙ የተፈታው። በጣም የሚገርም ነው። በጣም ወልዴሳ አልገቡም አልያዙትም። ወልዴ አልገቡም። እንደው ቀጥታ ያንን እንደው በቱርኩ መንገድ መጡ። እንደው አዘይ ላይ ትንሽ አገድ አድርገዋቸው ተመታቱሉ ሹልክ አሉ። ቱርኩ መንገድ የቱርኩ መንገድ ያጠቃ በቃ ለነሱ የቱርኩ መንገድ ነው አሁን በጣም ያስጠቃና ያን ለነሱ ብሎ የተበጀው ታቹን በወረባቦም ገብተው ይሆናል እንዴ? በዛ ከሄዱ እኮ ወረባቦም ይገባሉ። በጊራና ያን አልፈዋል። ጊራናን አልፈዋል። ያው ህዝቦይና ያው የሚናገራቸው የለም። ህዝቦ አይናገርም ማለት ነው እንዴ? ህዝቡ እኮ ታገለ። አዎ መንግስት አላገዘም። አሁን ዋናው ችግር መንግስት እናንተ እንደምታዩት እና ምንም አሻጥር ነው በቃ ወጣቱ እዛ ቆቦ ላይ አንስቶ ወደዚህ ሲመጣ ማለት ነው አዋጁ ጠፋን። ስንት የሚሰጠን የለ በይግቡ የሚለን የለም። አፍላ ውጊያ ስንወጣ ስንገባ ውጡ ነው የሚለን። መሳሪያውን ነቅሎ ያስፈገፍገዋል እና ነቅሎ ነው የሚሉት። በእነሱ መረጃ ነው። ህብረተሰቡ ደግሞ እስካሁን ቆለኛውና ይሄን ሀራ ያግዷቸው ነበረው። ቆለኛው ገበሬው ዙሮ መንግስት ምንም ያደረገላችሁ ነገር የለም። አንድም አልገዘንም። አሁን ጭራሽ መርሳ ገብቶ በሸሸ ጊዜ ተስፋ ቆርጦ ተበሳጭቶ ህዝቡ ጭራሹን ምንም ካላደረጓችሁ አልፈው ይሄዱ ቀጥታ አዲስ አበባ ምን አሻ ግን ችግሩ ህዝብ እንዲያንገላቱና ከእንዳይወስዱ ነው እንጂ አሁንኛ ዙሮ ዛሬ ቀርሞ ደሴ ይገቡ የለም። ውርጌሳ ሰው ምናምን የውጫሌ ሰው ያሳልፋቸዋል። ዙሮ እንደኛ እንደዚህ ከሆነ ወጣቱ ቆሞ የሚለው በየበራ ነው የቆሎ አሁን እኛ እንደቀረጃ ነው ማለት ነው። በቃ ህዝቡ ተሸውዷል። እስካሁን ህዝቡ በቃ ተሸውዷል። መንግስትና ተሸወደ ህዝቡ መንግስትና ምኖ ተቀምጦ ህዝቡ ተሸወደ። አመካሪ ጀምሮ እንደምናየው እየበራ ነው ይዙ ሄደው አሁን ቀጥታ መርሳ አሁን ትላንትና ከሀራ ጀምረው መርሳ ድረስ ሰው ነው የመራቸው። እንደው ወታደሩ ነው የሚመራቸው። ምን ያደርግልሃል? ሽፋን እየሰጠ መምራት ነው። የኛው ወታደር ይመራቸው ይመስል በቃ ይሄ ነው እንጂ ያለው አሻጥር ማለት ነው። ህብረተሰቡ ግን ተሸውዷል። በሚዲያ ላይ ያየውና ተነሱ ታጠቅ ተነሳ ከተጠሪ እንትን ያለው ጊዜ እስካሁን ያንገላታቸው ወታደሩን ሳይሆን ህዝቡ ነው። በጣም የሚገርም ነው። በጣም አዲ ወልዴዎች ብቻቸውን ቢታገሉ ምን ያደርጋሉ? እንደ ፖሊስ ታገላሉ። ተቆረጣ በቃ የድሮ ተቋለ ስልታቸው እንዲህ የሚላቸውን ሀገር እንኳን ወልዲያን ጎንደርን ያልፈውት ነው የሚሄዱት። እንዲህ የምናየው ማለት ነው። ይሄዳሉ። ከባድ ያሸጥራሉ። ያንን መከታተል የነበረበት መንግስት ነው። ምን እንዲሁ አጠቃላይ ሀላይ ስተላይ ታይክሉት ጭራሹን እኮ ብቅ ብሎ እንኳን ህዝቡን የማራሻ ስራ የለም።
እነሱ ከተማ እኮ አይገሏቸውም። ወታደሮቹ የኢትዮጵያን ወታደር ማለት ነው። ወታደሮቹንማ ይታገሏቸዋል። ወጥ አግኝተዋቸው ቀርሞ እየመሯቸው ሀቂቃት የእነሱ መረጃ መረጃ እኮ ያንን የሚሸሸው ወታደር ጋር ነው። ወታደሩ ወዲያው ተከፈገ ይችላል። እነሱ ይከተላሉ። የእነሱ መረጃ ደግሞ ወታደሩ ይሄኛ ወታደር ጋር እየቀደመ ወታደሩ ጋር ነው ያለው መረጃቸው ማለት ነው። ይለዋወጣሉ። በጣም ከባድ ነው። አላህ ይጠብቃችሁ። እንግዲህ ምን ይባላል እነቶ ገጠር ቋቴዙ ዜና ገብተዋል። ደውለውልናል። ዜና ገብተዋል። በጊዜ ነው ሄዱት። የኛ ወደ ሱባ ሄደዋል። በጊዜ ነው ልጆችን ሁሉ ሰደናቸዋል። ሄዱ ሁሉም። አሁን ወንድ ብቻ ነው እንጂ የቀረው ሴቱ ወጥቷል። መርሳ የለም ጭራሽ ሴት የለም። ዲካባ ምናምን እንዲሁ አንዳንድ የጨከኑ አሉ። በቀረ አሁን ጀማል እና እኔ አህመድ እንዲሁ አንድ ላይ ነው። ግቢያችን ግቢ በውጭ ያለውን ዘግተን በግቢ ከፍተን በአንድ ላይ ነን። በአንድ ምንም ተኩስ ምናምን የለም። አሁን መርሳ ጸጥ ምንም አረጋኝ እንትኖቹ ሚኒሻዎቹ ይሄ አካባቢው ሚኒሻ ምናምን ወይ ትሄዱ እንዲያን መሳሪያውን ነቅሎ ሄድ አይደለም እንዴ በሱ በኳስ ሜዳው ምናምን ተጠምዷል የተባለው መሳሪያ ሁላ ወዴት ሄደ? ትልልቅ መሳሪያ ከባድ መሳሪያ ተነቀለ ነበር። ወዴት ተወሰዱ ታዲያ? ለህወሓቶች ሰጣቸው። ወደ ደሴ ነው የሚወስዱት። በጣም የሚገርም ነው። ሊገባ አይችልም። እንደው ሊገባ አሁን ስታውስ እንዴት ነው ሁኔታው? እኛ ሁኔታውን ስንሰማው በጣም ያው ተክደናል፣ ተሽጠናል ምናምን የሚባል ነገር ነው የሚወራው። ተክዷል፣ ወሎ ተሽጧል፣ ትግሬ የሚባል ነገር ነው የሚወራው። በጣም ጥሩ። በቃ ይሄ ነው እንደዛ ነው ያለው ነገር እኮ። እናንተ የምታዩት የምታስቡት እንደው ነው። ተከክረኛ ቆረጣውን እኮ በፊትም ያለው ዛሬ በተለይ ማለት ነው በቃ የመጨረሻ አሻጥር እንኳንስ ሌላ አይደለም እንኳን ሌላውን ራሱ መንግስት ራሱ ነው። በቃ በጣም ህዝቡ ተሸወጅን ነው አሁን ያለው። በጣም ከባድ ነው። አላህ ይጠብቃችሁ። ራሳችሁን ጠብቁ። እንደምንም እናንተን ካልገደሏቸው እቃ ካልሰረቁ ሴት ካልደፈሩ በቃ አልፈው ሄዱ። ቀጥ አዲስ አበባ ይገቡ። ዝም በሏቸው። ምክንያቱም መንግስት ግን አላገዛቸውም። እኛ ቀን አልፎ በሶስት ቀን ውስጥ አዲስ አበባ ገብተው እሱን እንደው አባረውልን ብቻ የሚል ነው የህዝብ አሁን እሱ አብይን እንዲነሳ ማለት ነው። እነሱ ስልጣን እንዲይዙ ምን ታደርገዋለህ ታዲያ? ምንም ሌላ አማራጭ የለም። ለሌላ ይተርፋል የተባለ ጦር እንግዲህ ተሽጦ ሲሄድ አንተ እያየ መንግስት ያንን እጁን አስገብቶ ያልተቆጣጠረ ነው። ኦነጎች ናቸው። ዩኒቨርሲቲውን አቃጥለውታል የሚባለው ወልዲያውን ሆነ ነው። ይህ ወልዲያውን ዩኒቨርሲቲ አልሰማህም? አቃጥለውታል ሲሉ ነበር። እሱን አልሰማንም። ስታዲየሙን ነው መጥተውታል የሚል ወሬ ሰምተን የቆየው። ስታዲየሙን ነው እና ጥቁር ውሃ ላይ ተዋግቷል። ህዝቡ ያለው እኮ ህዝቡና አይታችሁ ህዝቡ በጣም ታግሏል። ህዝቡማ በሚዲያ ላይ የሚያየውን ሰምቶ መንግስት አጎናችን ያመራ ትጥቅ የለም። በፊት ነው አንካሴ ሳይቀር እያስማሉ ወስደውት የለም እናንተ አሁን እነሱ ምንድነው መሰለ በጎንደር እና በጎጃም በወልቃይት የእነሱ ወታደር አልገባም። ይሄኛው አማራው ስለሆነ ማለት ነው። ተከዜን ሸገር አልገባቸውም። ምክንያቱም በፊትም ጀምሮ ወሎ በጣም ግፍ ስለሚገፋ እነሱ ይሄ ጎንደርና የጎጃም በዛ በጣም አጥብቀው ይዘዋል። እነሱ ወታደርም አልገባቸው። ህብረተሰቡ ታጣቂ ስለሆነ ህብረተሰቡ በፊት ጀምሮ ታጣቂ ነው። የኛ ደግሞ የለውም መሳሪያ። የኛን እንዲለ ቆለኛው መነሳቸው ባህራቸው። ባህራም ታጥቋል። ይሄ መሀሉ ነው ያልታጠቀው። የመሀሉ ባዶም ነው። እንደገና አሻጥሩ ወታደሩ ብቻ ነው ያለው። በሄደኛ ገብቷል። ወታደሩ ባሻጥሩ
ሰው በቃ አራት ሲደርስና እየከሰከሰ መለሳቸው። ቆለኛው አላጃቸው ቆለኛው መልሷቸዋል። አሁን ይሄ መሀሉ ሀገር ነው እንግዲህ ምንም አይደለም፣ አይዟችሁ። አሁን ውጫሌ ደርሰዋል የሚባል ኢንፎርሜሽን ደርሶናል። ያው እስካሁን ይሄዳሉ። ካሳለፋቸው ይገባሉ። እስካሁን ሀይቅ ወታደሩ ሀይቅ ስለገባ ማለት ነው። ሀይቅ ደርሰዋል። እኛ እንኳ የምናደርገው እንደ ብስጭታችንና ሚሊዮን መሳሪያ ሚሊዮን ትጥቅ እኮ ብታይ እንኳን ሲችን አይደለም ዓለምን ያፈርሳል እኮ። አዎ በጣም እና ደግሞ ዝም ብለው ትንሽ ቁንጥር ብለው ገበሬ ናቸው። ምንም አቅም የላቸውም ነበረ። ዞሮ ወሎ ተሽጧል የሚለውን የሰማችሁት እሱ ነው። ትክክለኛ ነው። አብሽሩ በቃ ላይ ተጠብቃችሁ ደግሞ እንደው እስኪ ጧት ደውዬ ደግሞ ጠይቃለሁኝ። እንደምንም ቤቱን አካባቢውን ጠብቆ ይዟችሁ እሱን ነው እኛ አሁን እቃችንና ንብረታችሁን ሌላ ተከትሎ እንዳይገባ ጠብቁ። እሱን ነው እኛ አሁን ያለን ማለት ነው። ግቢያችንን እንጠብቃለን፣ እቃችንን እንጠብቃለን። ሌላ አማራጭ የለንም። ኸይር አላህ ያገናኘን ልጅ አርገው ነው። እሺ መርሀባ። አህመድ ያለ ደህና ነው? አህመድ ደህና ነው። አንድ ላይ ነን ሶስታችን ጀማዓ ጋር። እሺ አይዟችሁ፣ ቤቱን አካባቢውን ጠብቆ አይዟችሁ። እሺ አብሽር እንጠብቃለን። አላህ እንደው ኸይር ያርገው ግቢያችንን። አፍኛማ ቆመንበታል። ችግር የለም አብሽር። እሺ መርሀባ። ደግሞ እንደው ደውዬ ኔትወርኩ አሁን እምቢ ብሎኝ በግድ በጣም እምቢ ብሎኝ ነበረ። ማምሻውን ተዘግቶ ነበር አይደል? ማምሻውን እንዲህ ወጣ። አሁን ነው ያው ባትሪ ነው ማለት እንግዲህ መቼም ሌላ ፓወር ባንክ ደግሞ ጠይባ ይዘው ሄደ ይሆናል። አይኖራቸውም እሱ የለንም። አሁን እንግዲህ አይዟችሁ፣ መብራት ከመጣ ደግሞ እንደው ሞላ እያደረጋችሁ እየዘጋችሁ በመሀልም ከፈት እያደረጋችሁ እንደምንም እንታያለን። ኢንሻአላህ ባይር እንገናኝ ዱአርክ። እሺ መርሀባ። አይዟችሁ ደግሞ እየደወልኩ ጠይቃችኋለሁ። እንግዲህ ያለ ይጠብቃችሁ። ህዝብ ጋር ካልመጡ ቀድሞ ችግር የለውም። እንደው እነሱ አሁን ለመሰለህ መጣም ማለት ነው። ዝም ብለው ተቆርጠው የሚሄዱ ናቸው። ወይላና ከውያ ገበሬ እኮ የሚያልፉ አይደሉም። ወጣን ናቸው። ሰው አለ መሰለህ እንጂ ትንሽ ናቸው። ያው መንግስት ስለከዳ ነው እንጂ ትንሽ ናቸው። ሌላውን ተውና ይሄንን ገጀበሩን ገጀበሩን ጥምድ አድርጎ እንደው አሁን አልፎ ይመጡ እኮ ይሰራለሁ። ቀርጨም ላይ ተዋግተዋል እንዴ? በጣም ቀርጨም እና እዛ ገንቦ በር ይህች ላይ ትንሽ ጠዋት ማፈጃማ ገድ ቢያረጓቸው ነው የምልህ። እንዲያለ እንዲ ማሽላ ነው ረፍረፍ ያረጓቸው። እንደገና ሌላ ኃይል መጥቶ ነው ሌላ ጦሩ ያለ ጊዜ ነው ሌላ ኃይል ጨመሩ። እንደገና ጦሩም ትቶላቸው ሸሸ። አነሳላቸው። ነገሩ በጣም ከባድ ማታማ እንግዲህ ወደ ትንሽ የተወሰነ ቤት ገበሬው እንደሆነ መርሳ ታርሞልም አርጓቸው አደረ። በስልክ ገባ ብሎ ማታ አነጋይ ነው እንግዲህ እንዲሁ አንዴ አዚች እንትና ላይ አግኝ ያርቆ እንደ ማሽላ ከስድስት ታንሳለና ነጥል አረገው እኮ እነሱ መጨፍጨፍ ሲጀምሩ ጦሩን አስነሳቸው። አውቆ ሮጅሙኒ እንደው ተቃጠሩ እንደው የተከከለው ምን እንደው ማስፖርት እንደው ዘልቆ ነው እነሱ ይሄን ጊዜ ዝም አሉ። ምን ይባላል እንግዲህ መንግስት ከከዲያ ህዝቡስ ግዴታ መሞት የለበትም። በጣም ያሳዝናል። ግን ምንም አፈርጋችሁ አንተ መሳሪያ ባዶ ሆነ መሳሪያ በጣም ያሳዝናል። አይዟችሁ እንግዲህ አይዟችሁ። እሺ ተጠብቃችሁ ደግሞ ደውላችኋለሁ። እሺ ጌታ እሺ ሄር እንገናኝ። መርሀባ ቻው።